ስማርት ነኝ። ዛሬ ደግሞ ማለት ነው ቴሎ አፕ ላይ እንዴት ሪዋርዳችሁን መጨመር እንደምትችሉ አሳያችኋለሁ ማለት ነው። እና ይህን ቤት ሰብስክራይብ ያደረጋችሁ ካለ ሰብስክራይብ በማድረግ ጀምሩ። ይህ 5 ደቂቃ በሚሆን ቪዲዮ አስረዳችኋለሁ ማለት ነው። አሁን ወደ ቪዲዮ እንሄዳለን ማለት ነው። ወደ ቪዲዮ ተመልሰናል። አሁን ምንድን ነው የምናደርገው? አሁን ታክስ ላይ ለኔ የሚሰጠኝ በታክስ ላይ የሚሰጠኝ ለእኔ በሰዓት 6000 ነው ማለት ነው። እንዴት ከፍ ማድረግ እንደምችል ማለት ነው ወደ 12000 ወደ 50000 እንዴት ከፍ ማድረግ እንደምችል አሳያቸዋለሁ ማለት ነው። መጀመሪያ ይህን ለማድረግ ቀጥታ ሆስት ሴንተር ያስፈልጋል ማለት ነው። ሆስት ሴንተር ሲባል ደግሞ ኤጀንሲ መሆኑን ማስተካከል አንችልም ማለት አይቻልም። ችግር የለውም ማስተካከል ትችላላችሁ። አሁን ታክስ ውስጥ ገብተን አሳያቸዋለሁ ማለት ነው። አሁን መጀመሪያ እኔ የሚሰጠኝ በሰዓት 6000 ነው የሚሰጠኝ ማለት ነው። አሁን እኔ በሰዓት የሚሰጠኝ 6000 ነው እንደምታዩት ማለት ነው። እናንተ ግን እንዴት ከፍ ማድረግ እንደምትችሉ አሳያችኋለሁ ማለት ነው። አሁን ምንድነው የምንገባው? ሆስት ሴንተር የምትለዋን ይኸው አሁን በእንትን ማድረግላችሁን አለ እዛ ውስጥ እንገባለን ማለት ነው። ይኸው በምገቡ ሰዓት ይኸው ለእኔ የሚሰጠኝ በሰዓት ይኸው 6000 ነው እና በጊፍት የመጣ 13 ነው። በጊፍት የመጣውን 13 ወደ 500 ሺህ መቀየር አለብኝ። ወደ 500 ሺህ ደግሞ በጣም ቀላሉ። ይህን እንደዚህ ለማድረግ ደግሞ ምን ማድረግ አለባችሁ? ኮይን መግዛት አለባችሁ። ኮይን ደግሞ ርካሽ ነው። 100 ሺህ 230 ብር ነው እንደዛ ነው። እና አሁን ለምሳሌ እኔ 0 ነን 6000 ነን 50 ሺህ ካለ 500 ሺህ ከቀየርክ ወደ በሰዓት 12 ሺህ ለ2 ሰዓት ትወስዳለህ። 1 ሚሊዮን ካለ 20 ሺህ ለ2 ሰዓት ትወስዳለህ። 1 ሚሊዮን 5 ከቀየርክ 30 ሺህ ለ2 ሰዓት ትወስዳላችሁ። ይኸው በቅንፍ እያረኩላችሁ ነው ማለት ነው። አሁን አስቡት እስቲ 40 ሚሊዮን ከቀየራችሁ በሰዓት 3 ሰዓት 3 ዶላር እየሰራችሁ አስቡት እስቲ በቀን በአመት የምታገኙትን ገንዘብ አስቡት። እና በቃ በጣም ቀላል ነው። ትንሽ ብር ነው የምትወጡበት። ከወጣችሁበትም እንደዚሁ እሰራለሁ ካላችሁ መስራት ትችላላችሁ። ደግሞ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ ያልገባችሁ ነገር ኮሜንት ማድረግ እንዳይረሳ። አሁን ደግሞ አሳያቸዋለሁ ማለት ነው። እና ይሄ አፕሊኬሽን ላልገባችሁ ሰው ደግሞ እኔን ኤጀንሲ በማድረግ መጠየቅም ትችላላችሁ ማለት ነው። አሁን ለምሳሌ እዛ ቦታ ባዶ ከሆነች 10 አሁን የምነግራችሁን ኮድ አስገቡ ማለት ነው። 10 10 94 1 አስገቧት። እንደዛ ብላችሁ አስገቧት ማለት ነው። እና ሰብስክራይብ በማድረግ ነው ማበረታታት ትችላላችሁ ከፈለጋችሁ። አሁን ደግሞ ውጭ ይሄ አፕሊኬሽን ላልገባችሁ ላውርዳችሁ ኤጀንሲ መርጣችሁ ምናምን ላልገባችሁ ሰው አሳያለሁ ማለት ነው። ፖይንት የምትለዋ ምንድን ነው? ፖይንት ማለት የሰራውን ፖይንት ወደ ገንዘብ ተቀይሮልህ ይገባላል ወደ አካውንት ማለት ነው። አካውንት ደግሞ ሲቢም ይቻላል፣ ቴሌብርም ይቻላል፣ ሁሉም ነገር ይቻላል። በቃ ይኸው ባይናንስ አይዲም ይቻላል። የፈለጋችሁት አለ። አሁን ለምሳሌ ቴሌብር ስምህን ከዚህ ትሞላለህ። ከዛ ከታች ደግሞ አይፎን ነምበርህን ትሞላለህ። ወደ አካውንት ይገባላል ማለት ነው። ደግሞ ሲገባ በቃ እስከ 30 ሰከንድ 30 ደቂቃ አይቆይባቸውም። በቃ በ30 ደቂቃዎች ውስጥ አካውንታችሁ ውስጥ ይገባል። ያው ባይናንስ አይዲንም ትሞላለህ። አቢሲኒያም፣ አዋሽም፣ ኦሮሚያ ምናምን የሚባሉትም እነሱም አሉ። እና ሰብስክራይብ እና ላይክ ማድረግ እንዳረሱ። ያው አሉ ሁሉም ነገር አለ። እናንተ ብቻ መስራት ነው። ኤክስቼንጅ ማድረግ አለ። ትራንስፈር ማድረግ ይቻላል። ኤክስቼንጅ ያው ለምሳሌ በአንድ ስታደርጉ 900 ሺህ ትራንስፈርም ይቻላል። ለሰው ትራንስፈር አድርጋችሁ ለሰው መሸጥ ትችላላችሁ። በቃ ብዙ ነገር ማድረግ ትችላላችሁ። እናንተ ብቻ ስሩ። ጸዴ ብትሰራላችሁ። ይመቻችሁ። እና አፕሊኬሽኑን ያልጀመራችሁ ካላችሁ ደግሞ ባዮ ላይ ባለው ስልክ ቁጥር ደውላችሁ አስጀምረኝ በሉኝ። ይመቻችሁ።